ለሊት ስነቃ አለቅሳለሁ። በቃ ከእንቅልፌ ስነቃ ቡቡ ማን ጋር ነው ያለው? የት ነው ያደረው? ምሳ በልቶ ይሆን? ምን እያደረገ ነው? ጥፋት ላይ ይሆን? ስንቱን አስበዋለሁ። አንድ እናት ልጇን አታ ከቤት 2 ሰዓት ማታ ሆነ ብዬ የምጮህ ሴት ነው ስትይ አንዳንድ ሰዎች አንድ ቤት እየኖራችሁ አባሮት ነው የሚመስለው። ከቤት አስወጥቶት ስትይ ለማለት የፈለገችው በቀደም ተናግራ ነበር። ከአሜሪካን ሀገር ብር እየላከ አንተ 18 ዓመት ሞልቶሃል ተከራይተህ ወተክ ኑር፣ ለምንድን ነው ከእናትህ ጋር የምትኖረው በ18 ዓመትህ ብሎ ገንዘብ እየላከለት ልጁ ተከራይቶ መኖር ጀመረ። ኦኬ ገብቶኛል። አይ እኔ አሁን ለሚላ የተወሰነ ጥያቄ ልጠይቅሽ። አረ ኦኬ እሺ፣ እኔ አሁን የራሴን ሀሳብ ነው የምሰጠው እና እኔ የሚመስለኝን ነው። ምናልባት ወይ አንቺን ደስ ይልሻል ወይ ደግሞ የትዳር አጋርሽ ሊከፋው ይችላል፣ ወይ አንቺ እንደዛ በሪቨርስ ማለት ነው። ከዛ በፊት ግን የመጀመሪያው ጥያቄ የልጆችሽ አባት ነው አሁን የምለው። የልጆችሽ አባት አሁን ላይ አክቲቭ የሆነ ትዳር አለው? አጭር መልስ ነው ነው። ትዳር የለውም፣ ልጅ የለውም። ሶ በምን እርግጠኛ ነው? አሁን እንደመጣ ትንሹ ልጄ ልብስ እና ጫማ ይዞላቸው መጥቶ ነበር ኢትዮጵያ። አሁን ኢትዮጵያ ነው መሰል ያለው፣ እዚህ ይሁን እዛ አላውቅም፣ ግን እንደመጣ ቃለው ሻንጣ ይዞ መጣ። ያንን ሻንጣ ሊያስገባ አንድ ቀን አግኝቷቸዋል ብያለሁ። ከዛ ና እንሂድና ገዛው ነገር እመጣለሁ ብሎ ለልጄ እናትህ ባል አግብታለች፣ ከዚህ በኋላ እኔም አገባለሁ፣ የምፈልገውን ህይወት መኖር እፈልጋለሁ ምናምን ብሎ ለሁለቱም ብሏቸዋል። እና ምን አላቸው? መብትህ ነው ቦታችን አንተን ብታገባም ልጆቼ እኔን ያልተቃወሙ እሱን የሚቃወሙበት ምክንያቱም ደስተኞች ነው የሚሆኑት። በእርግጠኝነት አግብቶ ትዳር ይዞ ህይወት ቢኖረው በጣም ደስተኞች ናቸው። እና እንደዚህ እንዳላቸው ነግረውኛል እና እንደሌለው አውቃለሁ። ኦኬ ያ ዞሮ ለምንድን ነው የምልሽ መሰለሽ ሀቡ፣ የዚህን አይነት ኬዝ አንድ አይደለም እኔ ሚሊዮን አመጣልሻለሁ። ሚሊዮን ኬዝ አለ አሜሪካና ኢትዮጵያ በሚኖሩ ሰዎች በትዳር እንደዚህ ልጅ ምናምን በጣም አሳዛኝ ብዙ ክስተት አለ። እኔ ራሱ ማውቀው ክስተት አለ እና አዲስ አይደለም በነገራችን ላይ እሷ ሚዲያ ስላወጣችሁ እንጂ ብዙ አለመግባባቶች አሉ። እና አንዱ ልጁን እንዳይ የሚደረጋለ፣ እናት ልጁን እንዳታይ የምታረጋለች፣ አባትየው ደግሞ ልጁን ማየት የማይፈልግ መርዳት የማይፈልግ ጭራሽ አንተ የሚሆን አለ። ሰው ብዙ አይነት ታሪኮች አሉ። ኤኒዌይስ ከጥቅም አንፃር የተሳሰረ በጣም ብዙ ነገሮች የሚሰሩ በራሳቸው ስጋ ልጃቸው ላይ የሚያደርጉ ሰዎች አሉ። አሁን ወደነ ሚላ ስትመጪ ሲጀመር ይኸውልሽ አሁን ከህግ አንፃር ስትሄጂ ህጉ የራሱ በተለይ አሁን ላይ ብዙ ህጎች በየጊዜው ስለሚወጡ የህግ ባለሙያዎች የሚመልሱት ነገር ነው። ዝም ብለሽ ቲክታክ ላይ እንዲህ ነው የምትይው አይደል? በአንድ ቀን ልዩነት ህግ ይቀየራል። አሁን ኢትዮጵያ አሜሪካን ውስጥ እየተቀየረ ነው። ስለዚህ ይሄ ከዚህ አንግል ነው ከዚህ አንግል ነው የሚሉ የራሱ ባለሙያዎች ይመልሱታል። ግን አንድ ታሪኩን እንደሰማ ሰው ነው አሜሪካ ሆኜ ኤክስፒሪየንስ ካረኳቸው ከሌሎች ሰዎች ታሪክ አንፃር ሲጀመር አሁን ለምሳሌ ሚላ ሰዎች ሲፋቱ ሁልጊዜም ፍሪክሽን አለ። ገባሽ? በቃ ተፋተሽ ጥሩ ነገር አታወሪ፣ በልጅ ተለያይተሽ ማለት ነው። መጨረሻ ላይ ግን የሚያናድድሽ ነገር በመሀል የሚጎዳው ማን ነው? ልጆቹ ናቸው። አሁን እኔ እነሱን ባልና ሚስትን እተዋቸዋለሁ። ሁልጊዜ ካሰብሽ በሌላ አማርኛ ትልልቆቹ በሚፈጥሩት ይሄ ኢጎ ነው ህፃናት የሚጎዱት ወይም ልጆች የሚጎዱት ማለት ኢጎ ነው። ሌላ ታሪክ አለ እንጂ በቅንነት እሷ ለምን ያለም መጥፎ አትሆንም። ልጆቹን አምጥቶ አሜሪካ ቢያመጣቸው እድላቸውን የበላው መጀመሪያ አባትየው። ምክንያቱም ምንም ይሁን እሷ ደግሞ ከሱ እልህ ተጋብታ ምናልባት የምትፈጥረው ነገር ይኖራል። ሶቪየስ መልአክ አይደለች። በዛ መሃል ማን ይጎዳል? ልጆች ይጎዳሉ። በቃ ፋይናሊ ልጆቹ ነው የሚጎዱት ወደድሽም ጠላሽም። ስለዚህ አሁን በዚህ መልኩ ለምሳሌ ሚላ ብትሄድ ከህግ አንፃር ምናምን ብትሄድ አብረው መኖር አይችሉም። ልጆቹ እንኳን አሜሪካ ባይሄዱም በስርዓትም ቢረዳ አብረው መኖር አይችሉም ማለት ስለ ልጅ ነው። የጋራ ሐሳባቸው አሁን ልጃቸው ናቸው። የልጆቹ ላይ ነው አሁን መደንብ መታሰብ ያለበት። የልጆቹን እድል ላይ ማን ነው እየተጫወተበት ያለው የሚለው ላይ ነው መነጋገር ያለው። ገብቶሻል አይደል? እኛ አሁን የባልና ሚስት አይደለም። ባልና ሚስት ኦልሬዲ እዚህ ጋር ስትመጣ ሌላ ህይወት አላት። እሱን ፈልጋ አይደለም ስትመጣ የልጆቼን መብት ለማስከበር ብላ ነው የመጣችው። ልጆቼ መብታቸውን እያገኙ አይደለም ብላ በተለያዩ ሽማግሌዎችም በነፍስ አባት ማስጠይቃ ሊወስዳቸው እሷ ልጆቼን ይውሰዳቸው ነው አሜሪካ። ልጆቼ የሚሄድ መብታቸው ሞይ ነው። አሁን እኮ ልነግርሽ ነው። እሱ ህግ ይመልሰዋል። ለምሳሌ አንድ ሰው ብዙ ሰዎች ዲቪ ሲደርስ በነገራችን ላይ መጥፎ ልምድ ነው
ትዳር አለች ሲባይ የሚጥሉሽ ስለሚመስለው ብዙ ሰው የለኝም ይላል። ልጅም ትዳርም የለኝም አፕሊኬሽን በነገራችን ላይ ይሄም እንዲህ ሚዲያ ላይም አይወራም በራሱ ኢሌጋል። እሱም ሲንግል ነኝ የተፋቱበት ሪዝንም ሶሪ ከመጀመሪያው ስላልነገረች እሷ በትዳር በስነ ስርዓት እየኖሩ በፍቅር እየኖሩ ተደብቋት ሲንግል ነኝ ብሎ ሞልቶ የዛሬ 11 ዓመት ሲሄድ ሲንግል ነኝ ብሎ ነው የሞላው። ሶ ያንን ፋይንድ አውት ባረገች ሰዓት እሷ በደረሰችበት ሰዓት እንዴት እኔ እያለው እንደሌለው ትቆጥረኛለህ? እንዴት ሲንግል ነኝ ብለህ ትሞላለህ? ብላ ጸብ ሲነሳ ወንድምየው መጥቶ እኔ ነኝ የሞላሁለት እሱ ሳያቅ እኔ ነኝ ሲንግል ብዬ የሞላሁለት አለ እና ዋቴቨር እሱ ሁኔታውን አይቀይረውም። ያው ዞሮ እሱ በትዳሩ የማይደራደር ቢሆን አይፈቅድልህም ነበር ሲንግል ብሎ አልፈልግም ብላ ተፋታች። በቃ እነሱ አልቋል ህይወታቸው ተፋተዋል። ገባኝ አቦ። አሁን ይኸውልሽ በአጭሩ የልጆቹ መብት እንዴት ነው የሚገኘው? በቃ አሁን ምን ነው የእነሱን ኢጎ ስንተው ማለት ነው። እሷም የራሷ ላይፍ አላት እሱም የራሱ ማለት ነው። ስለዚህ አንደኛ ነገር ልጆቹ የለኝም ቢል አንድ ሰው መልሶ መጠየቅ እንደሚችል ይገባኛል። ሞር የህግ ባለሙያዎች ዲቴል ሊያብራሩት ይችላሉ። ያንን ማረጋገጥ መጠየቅ ይቻላል። ብዙ ጠበቆች ስላሉ ለምሳሌ አሁን ሙሉዓለም ብዙ ጊዜ ዛበሻ እኔ ብዙ ጊዜ ፕሪፈር ማድረገው እሱ ነው። ጎበዝ ነው፣ ብዙ ቦታ ይሰራ ዛበሻ ፖስት የሚያደርገው ለሱ ጠበቃ ቀጥታ ደውሎ እንዲህ ነው ኬዙን ነግረሽው አይ እንዲህ መጠየቅ ይቻላል እንዲህ አፒል ማድረግ ይቻላል የሚልበት ነገር ሊኖር ይችላል ብዬ አስባለሁ። ለምሳሌ አንዳንድ ሰዎች እንዲህ ያልኩት ከዚህ አንግል ነው ብለው አሳማኝ ምክንያት ከነገርሽ ለምሳሌ ዲቪ ሞልቶ ልጆቹን ያመጣ ሰው አውቃለሁ መጀመሪያ የለኝም ብሎ ግን ሲጠይቅ ምንድነው ዲፔንዶን እንደ ኦፊሰሩ ነው። አንዳንድ ኦፊሰር ዲና ሊያደርግሽ ይችላል። ገባሽ? ግን አንዳንድ ኦፊሰር ደግሞ ለምሳሌ ተነስቼ አይ በጊዜው ያለው ልጁ ምን እንደሆነ ታውቂያለሽ? ምክንያቱን ልንገርሽ። ያ ልጅ አይ እኔ አሜሪካ ኤምባሲ ላይ የሚያማክሩ ሰዎች ምንድነው ያሉኝ? አይ ትዳር ልጅ አለኝ ካልክ ይጥሉሃል ሲሉኝ ነው። በቃ ስትሬት አልዋሸም። ይጥሉሃል ሲሉኝ እንደ ያልኩ አለ። ለምንድን ነው የምትሰሙት? ከኛ ውጪ ነው ያለው ኦፊሰሩ። በየሰፈሩ ትክክለኛ ያልሆነ ከዌብሳይት ወይም ከኛ መረጃ ሳትወስዱ ብዙ ኢትዮጵያ እንዲያ ነገር ስህተት ነው የምትሰሩት። በዚህ ምክንያት ቪዛችሁን ታጣላችሁ። ስለዚህ ብሎ እውነት ስለተናገረ ግን ሰጧቸው። ስለዚህ ተጠይቆ ሊሰጥም ላይሰጥም